ኢራን በተባበሩት አረብ ኤምሬትስ ላይ የካሳ ጥያቄ አቀረበች። ለአሜሪካ ጥቃት ምቹ ሁኔታ ፈጥራለች ስትልም ከሰሰች። ቴህራን የኢራን መንግሥት የተባበሩት አረብ ኤምሬትስ ዩኤኢ የአሜሪካ ጦር በግዛቷ ላይ ጥቃት እንዲሰነዝር ተባባሪ ሆናለች በማለት ለተባበሩት መንግሥታት ድርጅት ዩኤን ኦፊሴላዊ የቅሬታ ደብዳቤ አስገባች። ኢራን ድርጅቱን ዓለም አቀፍ ሕግን የጣሰ ስትል የገለጸችው ሲሆን በደረሰባት ጉዳትም የገንዘብ ካሳ እንዲከፈላት ጠይቃለች። በተባበሩት መንግሥታት ድርጅት የኢራን ቋሚ መልእክተኛ አምባሳደር አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊ በላኩት ደብዳቤ ኤምሬትስ ግዛቷን ለአሜሪካ የጦር አውሮፕላኖች ክፍት በማድረግ በኢራን ላይ ለደረሰው ቁሳዊና ሞራላዊ ጉዳት በቀጥታ ተጠያቂ ናት ብለዋል። አምባሳደሩ አክለውም የኤምሬትስ መንግሥት ለሉዓላዊ ሀገር ጥቃት መነሻ መሆኑን ተቀባይነት የሌለው ድርጊት መሆኑን አስገንዝበዋል። ይህ የቴህራን የካሳ ጥያቄና ክስ በመካከለኛው ምስራቅ በቀጠናው ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ሊያሻክረው እንደሚችል ተገምቷል። የተባበሩት አረብ ኤምሬትስ በበኩሏ እስካሁን ለቀረበባት ክስ የሰጠችው